በመጀመሪያ የፕሮፈርም ቻሌንጅ ሙከራዬ ፈንድድ መሆን ቻልኩ። እንዴት ፈንድድ እንደሆንኩ በዚህ ቪዲዮ ላይ እያንዳንዷን ነገር የማሳያችሁ ነው። በተለይም ስለ ሪስክ ማኔጅመንት ሩሌ እና እንዲሁም ስትራቴጂ አንዳንድ ነገሮችን ባጭሩ የምላችሁ ይሆናል። በነገራችሁ ላይ ከዚህ በፊት በፕሮፈርም ላይ ኤክስፒሪየንሱ እንደሌለኝ በተደጋጋሚ መናገር ይታወሳል። በቴሌግራም ቻናላችን ላይ ብዙ ጊዜ ምን ላይ ነው ፎከስ የምታደርገው የሚለውን ነገር ስጠየቅ ላይፍ ትሬድ ላይ ነበረ ፎከስ ማድረግ ብሮከር ላይ። ነገር ግን አብዛኞቹ ሰዎች እኔ ጋር ያሉ ኮሚኒቲ በፕሮፈርም ላይ ያላቸውን ስታተስ በማየት ለምን በፕሮፈርም ላይ ያለውን ነገር ለምን ቼክ አላደርገውም ልሞክረው እስቲ በማለት አንዳንድ መረጃዎችን ከሰበሰብኩኝ በኋላ ከኔ ሪስክ ማኔጅመንት ጋር በደንብ ስዊተብል የሆነ ሩላቸውም ፍሌክሲብል የሆነ ፕሮፈርም መርጬ በ10K አካውንት ወይም ደግሞ በ10,000 አካውንት በመሞከር ጀመርኩኝ ማለት ነው። እናም በተከታታይ ፌዝ 1 እና ፌዝ 2 በሁለት ሳምንት ብቻ ማለፍ ችያለሁ። እነዚህን ሁለት ፌዞች ሳልፍ በእድል አይደለም አሊያም ደግሞ በተጠና ዲሲፕሊን ሪስክ ማኔጅመንት ሩል እና በትዕግስት ነው። ስለዚህ እነዛን የተጠቀምኳቸውን የሪስክ ማኔጅመንት ሩሎቼ እንዲሁም ደግሞ የወሰድኳቸውን የትሬድ ሂስትሪዎች አሳያችኋለሁ ማለት ነው። እንደምታውቁት የፌዝ 1 ጆርኒን ሙሉ ለሙሉ በሚባል ደረጃ የሜታ 5 ዋች ኦንሊ ኮዱን እና ሰርቨሩን ሰጥቻችሁ በቴሌግራም ቻናሌ በኩል የወሰድኳቸውን ትሬዶች እንድትገመግሙ ፈቅጄላችሁ ነበር። እናም በፌዝ 1 ላይ እንደምታውቁት ትሬዱን ያለፍኩት በአንድ ቀን ነው። የመጀመሪያዎቹ 2 ቀናቶች ላይ 2 ትሬዶችን ቴክ አድርጌ 2% ድሮዳውን ውስጥ ገብቼ ነበር። ነገር ግን እነሱን ማኔጅ አድርጌ 8% ፕሮፊት ታርጌት ሂት አድርጌ ማለፍ ችያለሁ ማለት ነው። እናም ያንን ባይኖቻችሁ ተመልክታችኋል። የፌዝ 2 ጆርኒን በ5 ተከታታይ ዊን ስትሪክ ዴዮች ማለፍ ችያለሁ ማለት ነው። እንዲሁም አሁን ኮንትራቴን ሙሉ ለሙሉ ፈርሜ ፈንድድ መሆን ችያለሁ እዚህ ጋር እንደምታዩት ማለት ነው። ስለዚህ አሁን ሙሉ ለሙሉ የብሉቤሪ ፈንድድ ሆኛለሁ ማለት ነው። ስለዚህ ከዚህ በኋላ የሚመጡትን ማናቸውንም የትሬድ ሂስትሪዎችን ሼር ማድረጋችሁ ይሆናል። አብራችሁን ትቆያላችሁ ማለት ነው። ቴሌግራማችን ጆይን ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ ብታደርጉ ለብዙ ሰዎች መዳረስ ይችላል። ላሳያችሁ። እንደምታዩት እዚህ ጋር 2 ፌዞች ማለፍ ችያለሁ ማለት ነው። የመጀመሪያው ፌዝ 1 እዚህ ጋር እንደምታዩት በ53% ዊን ሬት $896 ሜክ አድርጌ ማለፍ ችያለሁ ማለት ነው። እዚህ ጋር የባላንስ ከርቭን እንደምታዩት በተወሰነ ደረጃ 2% አካባቢ ድሮዳውን ገብቼ ነበር የመጀመሪያው ቀን ላይ ማለት ነው። እነዛን ማኔጅ አድርጌ ምንድነው ያደረኩት የመጨረሻ አርብ ቀን ላይ ነበር ይሄን ትሬድ የወሰድኩት ማለት ነው። የዛን ቀን 1%ን ያህል ሪከቨር አደረኩኝ። በሚቀጥሉት ኦፕኒንግ ዊክ ላይ ምንድነው ከ9972 ተነስቼ እዚህ ጋር 10843 ላይ ደረስኩ which is ፕሮፊት ታርጌቱን በአንድ ቀን ሂት አደረኩኝ ማለት ነው። በእነዚህ ቀናት በጣም አሪፍ ትሬዶችን ወስጃለሁ። ሃይ ሪስክ ሪዋርድ ሬሽዮ ያላቸውን ትሬዶችን ነበር ቴክ ያደረኩት ማለት ነው። ለዛም በቀጥታ ማለፍ ችያለሁ። እዚህ ጋር ሪስክ ሳደርግ እያንዳንዱ ትሬድ ላይ 1% ነበረ ሪስክ አድርጌ የነበረው which is 1/3 ነበረ ታርጌት አድርጌ የነበረው። 3 ትሬዶች በቀጥታ ፕሮፊት ታርጌቴን ሂት እንዳደርግ አግዘውኛል ማለት ነው። በሚቀጥሉት ጊዜያት ግን ሚኒመም ፕሮፊታብል 5 ዴይ ስለነበረ እነሱን አቺቭ ለማድረግ የግዴታ 5 ቀን ትሬድ ማድረግ ነበረብኝ። ሂት ካደረኩኝ በኋላ በዚህ አይነት መንገድ ኮንሲስተንት ሆኜ አሳልፌዋለሁ ማለት ነው። እንደምታዩት የፌዝ 1 ምንም አይነት ሎስ በቀን ውስጥ አልገጠመኝም ማለት አይደለም። የመጀመሪያዎቹ ቀናቶች ላይ በሎስ ነው የጀመርኩት። እዚህ ጋር እንደምታዩት $110 አካባቢ ሎስ ነበረ ማለት ነውና ያንን ነው ማኔጅ አድርጌ ከ1% ሎስ ተመልሼ መጥቼ እነዛን ሪከቨር አድርጌ እንደምታዩት ዊክሊ ኦፕኒንግ ላይ ወይም ደግሞ ሰኞ ቀን ማለት ነው $870 በአንድ ቀን ሜክ ያደረኩት ማለት ነው። ዘን ያንን ኪፕ አድርጌ በትዕግስት እስከመጨረሻው ድረስ የሚኒመም ፕሮፊታብል ዴይ ስለነበረ እነሱን ምንም ራሽ ሳላደርግ ዛት ማች ሪስክ ሳላደርግ አሳልፌዋለሁ ማለት ነው። ጥሩ ትሬዶችን ቴክ አድርጌ ነበር በዚህ ወቅት ማለት ነው።
ስለዚህ ከባባድ ጊዜዎች አሉ እውነት ነው። ነገር ግን በመጀመሪያ የፕሮፈርም ኤክስፔሪየንሴ ሩሎቹን አንደርስታንድ አድርጌ ይህን አይነት ውጤት ማምጣት አይ ቲንክ ቀላል የሚባል አይደለም ማለት ነው እና በዛም አሪፍ ነገር አግኝቼበታለሁ። በተለይ ደግሞ ሞር ኦፍ ዲሲፕሊን እንድትሆኑ ያደርጋችኋል። ራንደም የሆኑ ትሬዶችን በጭራሽ ካች አታደርጉም። ኦንሊ ፎከስ የምታደርጉት ሃየር ፕሮባቢሊቲ ሴታፖች ላይ አሊያም ደግሞ ሚዲየም ፕሮባቢሊቲ ሴታፖች ላይ ነው የሚሆነው ማለት ነው እና ከኒውሶች ጋር አትዳፈሩም። ኒውሶችን ሙሉ ለሙሉ አቮይድ ነው የምታደርጉት። ያ ደግሞ ጥሩ ነው። ስሙዝ የሆነ የቻሌንጅ ፌዝ ነበር ማለት እችላለሁ። አጠቃላይ የፈጀብኝ ኦልሞስት 13 ቀን አካባቢ ነው ማለት ነው። እነዚህ ፌዝ 1ንም ፌዝ 2ንም ለማለፍ ማለት ነው። ይሄ ደግሞ የሆነበት ምክንያት እንደምታውቁት ሚኒመም ትሬዲንግ ዴያቸው 5 ዴይ ነው ለፌዝ 1ም ለፌዝ 2 which is 10 ቀን የግዴታ ኢቫሉዌሽን ላይ ማሳለፍ ነበረብኝ ማለት ነው። ለዛ ደግሞ አትሊስት 3ቱ ቀን ደግሞ ተጨማሪ ያው በቀን ውስጥ ሎስ ያጋጠሙኝ ስለሆኑ ሁልጊዜ ዊን ሊኖር አይችልም። እነዚህ ዊን ሬት እዚህ ጋር የምታዩት 53% ዊን ሬቱ ፐርፌክት የሚባል አይደለም፣ ግን ደግሞ በጣም ዝቅተኛ የሚባልም አይደለም። ስለዚህ በጣም አሪፍ ዳታ ነው ማለት ነው። ይሄ የሚነግራችሁ ቶታሊ ኤክስኪዩት ያደረኳቸውን ትሬዶች በሙሉ አንድ ላይ ይዞ ነው እንጂ ለምሳሌ በአንድ ሴታፕ ላይ ማለት ነው 2 ፖዚሽን አሊያም 3 ፖዚሽን ኦፕን ላደርግ ይችላል። እነሱን 3ቱ ፖዚሽን ልክ እንደ አንድ ትሬድ አይወስዳቸውም። 3ቱ ትሬዶች በሎስ የሚጠናቀቁ ከሆነ እንደ 3 ሎስ ነው የሚቆጥራቸው። በተመሳሳይ ደግሞ 3 ትሬድ ዊን የሚኖር ከሆነም ደግሞ በተመሳሳይ ልክ 3ቱን እንደ 3 ዊን አድርጎ ነው የሚቆጥራቸው። እንደ ሴታፕ ወይም ደግሞ በፕሮፊታብል ዴይ ከቆጠር ነው ግን በጣም አሪፍ የሚባል ቁጥር ነው ያለው። ምክንያቱም ከ7 ቀን ውስጥ 2ቱን ቀናቶች ብቻ ነው በኪሳራ ያጠናቀቅኩት ማለት ነው። 5ቱን ቀን በተከታታይ ዊኖች ነበሩ ማለት ነውና ያ ደግሞ በጣም አሪፍ የሚባል ውጤት ነው ማለት ነው። እዚህ ጋር እንደምትመለከቱት አቨሬጅ የሚባለው ዊን ቶታሊ ከወሰድኳቸው ትሬዶች ጋር እዚህ አሁን በፌዝ 1 ትሬድ ላይ ቶታሊ ኤክስኪዩት የተደረጉት 30 ትሬዶች ናቸው። እያንዳንዳቸው ብሬክ ኢቭንንም ጨምሮ ከፍተኛ ቲፒ የነካውም ዝቅተኛ ሎስም የነበረው እንዲሁም ደግሞ ከፍተኛ ወረስት የሚባለው ትሬድ ለምሳሌ $118 ነው በአንድ ሲንግል ኤክስኪዩሽን ሎስ ያደረኩት ማለት ነው። ከዛ በተመሳሳይ ደግሞ ቤስት ትሬድ የሚባለው እዚህ ጋር እንደምታዩት ይሄ ማለት ነው በአንድ ሲንግል ትሬድ $311 ነው ሜክ ያደረኩት ማለት ነው። which is ወረስት ትሬዱ እና ቤስት ትሬዱ እንኳን በሪስክ ሪዋርድ ሬሽዮ እንኳን ብናየው 1/3 ነው አይደለ? ስለዚህ በጣም ዲሲፕሊን የሆነ ፕላንን የተከተለ ትሬድ መሆኑን በዚህ ማየት ይችላል። ብሬክ ኢቭን እና ፕሮፊቱ እንዲሁም ደግሞ አጠቃላይ ያሉት ሚን እና ሎሶቹ ደግሞ በአቨሬጅ ተሰልተው $98 አካባቢ አቨሬጅ ዊን ነበረ። አቨሬጅ ሎዜ ደግሞ $45 አካባቢ ነው which is ይሄን ደግሞ በሪስክ ሪዋርድ ሬሽዮ ሲሰላ 2.18 ይሆናል ማለት ነው። ይሄም ምንድነው ፕሮፊታብል የሆነ የሪስክ ሪዋርድ ሬሽዮ ሜተድ ነው ማለት ነው። ስለዚህ ቶታሊ ኤክስኪዩት ያደረኳቸው ትሬዶች እነዚህን ይመስሉ ነበረ። ከ30ው ትሬዶቹ 3ቱ ኤክስኪዩሽኖች በአውስትራሊያን ዶላር ዩኤስዲ ወይም ኤዩዲ ዩኤስዲ ላይ ብቻ ኤክስኪዩት የተደረጉ ናቸው። ቀሪዎቹ 27ቱ ትሬዶች ሁሉም ጎልድ ላይ ኤክስኪዩት የተደረጉ ናቸው ማለት ነው። ጎልድ እና ጎልድ ላይ ብቻ። ስለዚህ ያው እንደምታውቁት እኔ ጎልድ ትሬደር ነኝ። ከጎልድ ውጪ ምንም አይነት ትሬድ አላደርግም። ኤዩዲኤስዲንም ትሬድ ያደረኩት ከጎልድ ጋር በጣም ኮሪሌትድ የሚባል ተቀራራቢ የማርኬት ባህሪ ያላቸው ናቸው። ሶሪ 4 ትሬዶች ማለት ነው። እዚህ ጋር 26ቱ ትሬድ ጎልድ ላይ ብቻ ነበረ። በዛን ቀን ጎልድን ትሬድ ያላደረኩበት ምክንያት ደግሞ በባንክ ሆሊዴይ ስለነበረ ዝግ ስለነበረ ኤዩዲኤስዲ ክፍት ስለነበረ ያንን ኦፖርቹኒቲ ተጠቀምኩበት ማለት ነው። ጥሩ ሴታፕ ሳገኝ ይህን ይመስላል ማለት ነው የፌዝ 1 ጆርኒ። የፌዝ 2 ጆርኒን ደግሞ ስንመለከት ፌዝ 2 ላይ ማትረፍ የሚጠበቅብኝ የነበረው 6% ነበር። ፌዝ 1 ላይ 8% ነው፣ ፌዝ 2 ላይ ደግሞ 6% ነው። እንደምትመለከቱት በተመሳሳይ የ54% ዊን ሬሽዮ ይሄም ከፌዝ 1 ጋር እጅግ በጣም ተቀራራቢ የሆነ ቁጥር እንደሆነ ይታያል አይደል? እዚህ ጋር 54 እና እዛኛው ላይ 53% ነው። እዚህ ላይም ጥሩ የሚባል ጊዜና ስሙዝ የሆነ ኮንሲስተንት የሆነ ፕሮፊት ነው ሜክ ያደረኩት። በአንድ ጊዜ አይደለም ፕሮፊቱን ሜክ ያደረኩት እንደዛኛው ማለት ነው። ስለዚህ ይሄ ደግሞ ሞሮፍ የሚያሳየው ምንድነው ኮንሲስተንት የሆነና ዲሲፕሊን የሆነ የትሬድ አካሄድን ወይም የትሬድ አፕሮች እንደመረጥኩኝ እዚህ ጋር ማሳየት ይቻላል ማለት ነው። ለምንድነው ፌዝ 2 ብዙ ጊዜ ፌዝ 1 ላይ ብሮከሮች የሚፈልጉት ትሬድ ማድረግ እንችላለን ወይስ አንችልም የሚለውን ነገር ነው ማረጋገጥ የሚፈልጉት which is እዛ ጋር ሞሮፍ አግሬሲቭ እንሆናለን፣ ከባባድ የሆኑ ሪስኮችን እንወስዳለን፣ እንዲሁም ደግሞ ትልልቅ ፕሮፊቶችን ሜክ ለማድረግ እንሞክራለን። የምንወስዳቸውም ሎቶች ከፍ ያለ ሎት ሳይዝ እንጠቀማለን በዛኛው በፌዝ 1 ላይ ማለት ነው።
ነገር ግን ፌዝ 2 ላይ ስትመጡ ግን ተመሳሳይ አይነት አፕሮች አትጠቀሙም። ፌዝ 2 ላይ ሞሮፍ ምንድነው የሚፈልገው ራሳችሁን መቆጣጠር ትችላላችሁ ሆይ የሚለውን ነገር ነው መፈተን የሚፈልገው እንጂ አትራፊ መሆናችሁን ኦልሞስት ፌዝ 1 ላይ ያረጋግጣችኋል። ስለዚህ አሁን ደግሞ ምን ያህል ራሳችሁን ትቆጣጠራላችሁ የሚለውን ነገር ለማየት ነው። ዲሲፕሊን ናችሁ፣ ምን ያህል ኮንሲስተንት ናችሁ የሚለውን ነገር ቼክ የሚያደርጉበት ፌዝ ነው ማለት ነው ፌዝ 2። ስለዚህ እዛ ላይ ደግሞ በተመሳሳይ አይነት ፌዝ 1 ላይ የተጠቀማችሁትን አፕሮች እዚህ ላይ አትጠቀሙ። ስሙዝ የሆነ ምናልባት ረጅም ጊዜም ሊወስድም ይችላል፣ አሊያም ደግሞ አጭርም ሊሆን ይችላል። ብቻ ለዛች ለፌዝ 2 ደግሞ የተለየች አነስ ያለች የሪስክ ማኔጅመንት ሩል ሊመጥን የሚችል ፌዝ 2 ሊመጥን የሚችል የሪስክ ማኔጅመንት ሩል ትፈጥሩና ከዛ በዛ አይነት ወይ ትሬድ ታደርጉበታላችሁ ማለት ነው። እንደምታዩት እዛኛው ላይ ከ8 ቀን በላይ ትሬድ ባደርግበትም ፌዝ 2 ላይ ግን ተመሳሳይ 8 ቀን አልፈጀብኝም። እንደውም ሚኒመም ትሬዲንግ ዴዩ 5 ዴይ አይደለ በአምስቱ ቀናቶች ውስጥ የፕሮፊት ታርጌቱን ሂት አድርጌያለሁ ማለት ነው which is አራተኛው ቀን ላይ ነው እነን ለመናገር የፕሮፊት ታርጌቱን ሂት ያደረኩት እስከ ፕሮፊታብል ዴይ ሜክ ማድረግ ያለብኝንም ጭምር ማለት ነው። ስለዚህ የመጀመሪያው ቀን ላይ ነው ትንሽ ቡስት ያደረኩት ብዙ ገንዘብ የሰራሁት ማለት ነውና እንደምታዩት እዚህ ጋር $361 ነው which is 3.6%ን የመጀመሪያው ቀን ላይ ሜክ አደረኩኝ ማለት ነው። ከዛ በኋላ $98 $81 $85 ከዛ ፋይናሊ የመጨረሻው አምስተኛው ቀን ላይ ደግሞ $52 ሜክ አድርጌያለሁ ማለት ነው። ስለዚህ እዚህ ጋር ምንም አይነት አምስቱንም ቀን ተከታታይ ዊን ያደረኩት ማለት ነው። እዚህ ጋር አልተቻኮልኩም፣ ረጋ ብዬ ነው ትሬድ ያደረኩት። እንዲሁም ደግሞ ስወስድባቸው የነበራቸውን ትሬዶችም ሞሮፍ ሃይ ፕሮባቢሊቲ ሴታፖችን ነበረ ቴክስ አደርግ የነበረው። ከባባድ የሆኑ ወይም ትልልቅ ታርጌቶችን አላደረኩም። 1.5 እስከ 1/3 ነው ሪስክ ሪዋርድ ሬሽዮ ቴክስ አደርግ የነበረው ማለት ነውና በዚህ ጋር ምናልባት ፌዝ 2 ላይ የወሰድኳቸውን ትሬዶች በስክሪንሾት አስገባላችኋለሁ ማለት ነው ቪዲዮ ላይ በጎን በኩል። ይሄን ይመስላል ማለት ነው የፌዝ 2 ጆርኒ ኤንድ ዘን ይሄንን ልክ ሂት ካደረኩኝ በኋላ ብሉቤሪን በጣም ከወደድኩት መንገድ አንደኛው ምንድነው ፈጣን የሆነ የኬዋይሲ 2 ደቂቃም አልፈጀም ኬዋይሲን ወዲያው የኮንትራክቴን ፈረምኩኝ። ስለዚህ ምን አለ ማለት ነው እዚህ ብሉቤሪ ላይ የማኑዋል ቼኪንግ የሚባል ልክ ፌዝ 2 እንዳለፋችሁ በትንሹ ወይ 3 ቀን በትንሹ 3 ቀን ይፈጃል የወሰዳቸውን ትሬዶች እያንዳንዳቸውን ማኑዋሊ ነው ቼክ የሚያደርጉት አንዳንዶቹ ፕሮፈርሞች ማለት ነው። ብሉቤሪ ላይ ግን ልክ ቬሪፊኬሽን እንደጨረስኩኝ ኮንትራክቴን ፈረምኩኝ በቀጥታ ክሬዴንሻሊ የፈንድድ ክሬዴንሻሊ ተላከልኝ። ከዛም ጥሩ አንድ ትሬድ አግኝቼ ነበረ። ያንንም ሚኒመም ፕሮፊታብል ዴይ እዚህ ላይ ፈንድድ ፌዙ ላይ አለ። ስለዚህ እሱ ላይ እንደውም አሳያችኋለሁ ማለት ነው። እንደምታዩት ያው ፕሮፊታብል ዴይ 5 ይላል አይደል? ሚኒመም ትሬዲንግ ዴይ ሪኳየርድ የሚያደርገው 5 ዴይ ነው። ስለዚህ ያንን ሞልቻለሁ ማለት ነው። እዚህ ጋርም ተመሳሳይ አይነት አፕሮች ነው ያለው። እንደምታዩት ወረስ ትሬዱ እዚህ ጋር $105 ከስር ያለው እውነት ለመናገር አይ ቲንክ ሁለተኛው ቀን ላይ ሎስ ገጥሞ የነበረ የመጀመሪያው ትሬድ ያንን ነው ሪከቨር አድርጌ ወደ $98 ፕሮፊት አካባቢ ሜክ ያደረኩት ማለት ነውና ወረስ ትሬዴ በዛን ቀን ላይ የተመዘገበ ነው ማለት ነው። ስለዚህ ቤስት ትሬዴ ደግሞ $194 አካባቢ ነው ሜክ ያደረኩት ማለት ነውና አቨሬጅ ስናወጣ ብሬክ ኢቭን ሂት ያደረጋለ እነሱን አንድ ላይ ተደምሮ የአቨሬጅ ሎሴ $49 ነው። አቨሬጅ ዊኒ ደግሞ $95 ማለት ነውና ያንን በሪስክ ሪዋርድ ሬሾ 1/94ኛው ደግሞ ውስጥ ለአንድ ሁለተኛ እጅግ በጣም የቀረበ ቁጥር ማለት ነውና አሪፍ የሚባል ነው። ስሙዝ የሆነ የኢቫሉዌሽን ፌዝ ነበረ። የፕሮፈርም ኤክስፔሪየንሱ በጣም ወድጄዋለሁ። ሞሮፍ ሩሎች ላይ ትንሽ ትጠነቀቃላችሁ እንዳትጥሱ ምናምን ነገር። በተለይ ደግሞ የተለያዩ የተከለከሉ የስትራቴጂ አይነቶች አሉ። ስትራቴጂ ስንል ምን ማለታችን ነው? ኤክስኪዩሽናል ስትራቴጂ ማለት እንደ ማርቲንግል ስትራቴጂ የመሳሰሉ ነገሮች ማለት ነውና ብዙ ፖዚሽኖችን በአንድ ጊዜ መክፈት በፕሮፈርሞች ላይ አይቻልም። ያ ደግሞ ኦቨር ትሬድ እንዳታደርጉ ፉል ማርጂን አይነት ሱስ ያለባቸው ሰዎች እዚህ አካባቢ ላይ መጥተው ራሳቸውን ምን ማድረግ ይችላሉ ማለት ነው። ራሳቸውን ይበልጥ መግዛትና ማድረግ ይችላሉ ማለት ነውና አሪፍ ነው፣ ወድጄዋለሁ። ስለዚህ እዚህ ላይ ደግሞ በተለይ ፈንድድ ኮንኩ በኋላ ፒያውት ካወጣን በኋላ ደግሞ እስቲ ለፒያውቱ ደረጃ አድርሰንና ስለወደድኩት ያው ፒያውት ላይ ያላቸውንም ስታተስ በደንብ ለእናንተም ቼክ አድርጋችኋለሁ። ምንድነው የማደርገው ማለት ነው ትልቅ ወደ ሆነ አካውንት ቻሌንጅ እንገባለን ማለት ነውና ያንን ጆርኒ ሙሉ ለሙሉ አብረን የምናየውና ማሳያችሁናል። ሙሉ ለሙሉ በትሬዲንግ ላይቭ ሴሽን ያዘጋጀን ትሬድ እንወስድበታለን ማለት ነውና ይሄን ይመስላል ማለት ነው። ቶታሊ እየወሰድኳቸው ትሬዶች ኦልሞስት ፌዝ 2 ላይ 20 አካባቢ የሚሆኑ ትሬዶችን እየወሰድኩት ሁሉም ጎልድን ነው ማለት ነው።
ለነዚህ ለፌዝ 2 እና ለፌዝ 1 የተጠቀምኳቸው የሪስክ አፕሮችመንት በጣም ይለያያል። ያ ማለት ፌዝ 2 ላይ የተጠቀምኩት የሪስክ አፕሮች ትንሽ በቶሎ ለማለፍ ሃይ ሪስክ ሪዋርድ ሬሾ ያላቸውን ትሬዶች ነው ቴክ ያደረኩት። ሪስክ ያደረኩት ደግሞ ፐር ትሬድ 1% ነው። ስለዚህ በ1% ፐር ትሬድ ሪስክ አደረኩኝ። እንደ ህግ ያወጧቸው ነገር ምንድነው 2% በቀን መከስር ከሆነ አቆማለሁ ማለት ነው። እና አሁን ለምሳሌ የመጀመሪያ ቀን ምንድነው 1% ነው አይደል ዳውን ያደረኩት። ከዛ በኋላ ሁለተኛው ቀን ላይ መልሼ ያንን 1% ሜክ አደረኩኝ which is break even ሆነ። በቀጣዩ ቀን ግን ኮምፎርታብል ሆኜ ከዜሮ ነው የጀመርኩት። ምንም አይነት ሎስ የለውም፣ ምንም ፕሮፊት የለውም ያ ማርኬት። ስለዚህ ፌዝ 2 ላይ $870 አካባቢ ስሰራ ማለት ነው 1% ሪስክ አደረኩኝ። 3% አካባቢ በአንድ ጊዜ ሜክ አደረኩኝ ማለት ነው። ስለዚህ 1/3 ያንን 3 ተከታታይ ትሬዶች ነው በዛን ቀን ላይ $800 ምናምን አካባቢ ዶላር እንድሰራ ያደረጉኝ ማለት ነው። በጣም የተሳካ ቀን ነበር ያን ቀን። ስለዚህ እዚህ ጋር የተጠቀምኩት ሃይ ሪስክ የሆነ አፕሮችመንት ነው የተጠቀምኩት። ለምን ብዙ ጊዜ እንዳይፈጅብኝ ማለት ነው። ቶሎ አልፌ ወደ ቀጣዩ ለመሸጋገር ማለት ነው። አይ ቲንክ ከዚህም የበለጠ ብዙ ኤክስፒሪየንስ ሰብሰብ አድርጌ በደንብ የምናወራበት ይመስለኛል። እንደ መጀመሪያ የፕሮፈርም ኤክስፒሪየንሴ ወድጄዋለሁ። ከዚህም በላይ ማለት እችል ነበረ፣ ግን ለጊዜው ይበቃናል ማለት ነው። ምናልባት የብሉቤሪ ፈንድድ አካውንትን ወይም ደግሞ የብሉቤሪ ፈንድድ ፕሮፈርም መሞከር ለምትፈልጉ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። አሊያም ደግሞ ካፒታል አድርጋችሁ ባያ 30 ወይም ደግሞ ባያ 30 ብታደርጉ የ30% ዲስካውንት ከ5000 እስከ 100000 አካውንት ድረስ ያሉትን የሁሉም ኢቫሉዌሽን ፌዝ ላይ እንዲሁም ደግሞ ሁሉም ኢንስታንት አካውንቶች ላይ የ30% ዲስካውንት ማግኘት ትችላላችሁ ማለት ነው። መሞከር ከፈለጋችሁ ይሄን ይመስላል ማለት ነው። ምናልባት በመጨረሻ ማለት የምፈልገው ነገር ምንድነው አሁን ፈንድድ ሆኛለሁ which is እዚህ ጋር እንደምታዩት ፉሊ ፈንድድ ሆኛለሁ ማለት ነው። ሰርቲፊኬቴንም ወስጃለሁ፣ ኮንትራቴንም ሳይን አድርጌያለሁ። ስለዚህ እዚህ ጋር ፈንድድ ስቴጅ ላይ 14 ቀን ነው አይ ቲንክ ዊዝድሮ ለማድረግ ማለት ነው። ስለዚህ በጣም አጭር የሚባል ጊዜ ነው፣ በጣም አሪፍ ነው። 14ኛው ቀን ላይ አካውንታችን የት እንደሚደርስና ምን አይነት ትሬዶችን እንደምወስድ ቴሌግራም ቻናል ላይ ሼር አድርጋችኋለሁ። አሁን ባለው ግን 0.5% አካባቢ ሜክ አድርገናል which is minimum profitable day-ውን የመጀመሪያውን ቀን አቺቭ አድርገናል ማለት ነው። አሁንም በዚህ አይነት የሪስክ አፕሮችመንት ነው የሚሄደው። ምናልባት ከ0.25 እስከ 0.50% ድረስ ፐር ትሬድ ሪስክ እያደረኩኝ እስከ ፒአውት ስቴጅ ድረስ ቆያለሁ የሚል ሀሳብ አለኝ። ይሄን አካውንት አይ ቲንክ ኪፕ ማድረገው ይመስለኛል። በመሃል የሚፈጠሩ ነገሮች ካሉ አላቅም፣ እሱንም ቢሆን ምሰራቸው ስህተቶች ካሉ እነሱንም ሼር ማድረጋችሁ ይሆናል ማለት ነው። አመሰግናለሁ ለሰጣችሁን ጊዜ። ቴንክ ዩ